ተጨነቅክ እንዴ? ነው ራሱ ተጨነቅኩም። እሺ ምን ነው የሞተው ነገር? ወይኔ ምራቁ አንቆት ነው አሉ። ወይኔ አረብጂ ለምንድነው ዝም ብለህ የምታየኝ? የሆነ ነገር እናድርግ። አንቺ ቢያንስ ጌታን ይምሪ ተረጋጊ። እንዴት ነው መረጋጋት የምችለው? መኪናን ይጠራሉ። ወይኔ በጣም ይወደኝ ነበር። እንካና አልቅስ፣ ልበስና አልቅስ። እስኪ አልቅስለት። እሱን ብታየው እኮ ለአንድ ደቂቃ መቆም አልችልም። እሱ ነው ባየው እኮ። ወይኔ እኔ ከርታታ ብላ አልቅስ። እንካ አልቅስ፣ በደንብ አልቅስ። ወይኔ ዳኒ ወይኔ ያን ሁሉ በት ወይኔ ዳኒ አፈሪ ብላላት። ወይኔ ዝም ብላ አልቅስላት። ወይኔ እስኪ ለሁለት እንልበስ። አንተ እኔ ከርታታ እኔ ጀበላ ቦታው የት ነው? ቤት ነው። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ምን ደህና አለ ብላችሁ ነው? በእናታችሁ ብቻ እኔ አላቅም። ነገሩን ስሰማ የምር ማመን ነው ያቃተኝ። እንዴት አድርጌ እናንተ ላስረዳችሁ? ለራሴ እንኳን ማመን አቅቶኛል። ምን አለበት ባሰሙ፣ ምን አለበት ይሄ ሁሉ ነገር ባይፈጠር። እኔ ብቻ በቃ ፈጣሪ የፈቀደው ነገር ነው የሚሆነው። ያሙኔ እኔ ብቻ እየቻልኩኝ አይደለም። ቤተሰብ እንዴት ነው አንድን ሰው ለምዳችሁ በቃ እኔ ምንም ማድረግ አልችልም። በቃ ጨንቆኛል። በዚህ ሰዓት ምንም ማድረግ ራሱ እየቻልኩኝ አይደለም። ራሴን ማረጋጋት ራሱ አልቻልኩኝም። እንዳንተ እያያችሁ ይሁን ብቻ የምናገረው ነገር ራሱ ጠፍቶኛል። እንዴት እና በጣም የምወደው ሰው ነው። እኔ እንደዚህ ብዬ ስለሱ ባላወራ ራሱ ደስ ይለኛል። ምክንያቱም የምትወዱትን ሰው ማጣት ማለት ከባድ ነው። በጣም በነበረ ሰዓት በጣም ምን ልበላችሁ፣ በጣም ከዋከበኝ ነበር፣ በጣም ይወደኝ ነበር እና ስለሱ እንደዚህ ብዬ መናገር አልችልም። የምሬ ነው የምላችሁ። ስለሱ እንደዚህ ባዘን ማውራት ማለት ለኔ ከባድ ነው። እንዴት ነው የምትወዱትን ሰው እንዴት ነው አንድ ሰው ስትለዩት የሚሰማችሁ ነገር አለ አይደል? እና ያ ነገር በጣም ከብዶኛል እና ምንም ማድረግ አልችልም። በጣም አዝናለሁ። አንተ እና ቤተሰብ እንጃ የምሬ ነው የምላችሁ። አቅም ራሱ አጥቻለሁ በዚህ ሰዓት። በቃ የቆየ ታሪክ ብኖረንም አሁን ላይ በጣም ስለሱ ማሰብ እየከበደኝ ነው። ምክንያቱም እንዴት ነው አንድን ሰው በህይወት አላቅም እና እንደዚህ ብዬ የሚያሰቃየው ሰው አለ። ይቅርታ እናንተን አስደንግጬ ከሆነ በጣም ይቅርታ፣ አዝናለሁ። ግን ግዴታ ስለሆነብኝ ነው። እንደዚህ አንድ ሰው ማጨናነቅ አለብኝ። በጣም ማስጨነቅ ስለፈለኩኝ ነው እና ይሄ ራሱ ያስጨንቋል ብዬ አላስብም። ምክንያቱም ሰውየው በጣም በቀላል ነገር እጅ አይሰጥም እና እናንተ የምር ይቅርታ ተጨንቃችሁ ሊሆን ይችላል። ለኔ እናንተን ማስጨነቅ ፈልጌ ሳይሆን አንድን ሰው ማስጨነቅ ነው የፈለኩት እና ትተባበሩኛላችሁ ብዬ አስባለሁ። ማን መሰላችሁ? እናንተ ገምቱ እስኪ። እኔ ሳልናገር ገምቱ። በቃ እሱ ሲያሰቃየኝ ነበር። እኔ እንጃ በቃ ቁጭ ብዬ ይሄንን ሀሳብ ሳስበው በቃ እሱን ያሰቃያል፣ እሱን ያናዷል የምለው ሀሳብ አጣሁኝ እና ይሄ ደግሞ ስመጣልኝ ከአንዳንድ ተነሳሁኝና ስካርቢን ይዤ ወጣሁ። እንዴት ነኝ ግን አይጠየቅም። የምር በጣም አጥፍቻለሁ። እንዳጠፋሁኝ አውቃለሁ። ይቅርታ አድርጉልኝ እና የድሮ ባሌ ሞቶብኛል ብዬ ዳኒን አሰቃየዋለሁ። ስደውልለት ምንም አላልኩትም። ድምጼም ትክክል ነበር። ስደውልለት ላገኘ ፈልጋለሁ ነው ያልኩት እንጂ በቃ ምንም ኖርማል ሰው ሲያወራ እንዴት ነው ምንም ያላጋጠመው ሰው ምናምን ሆኜ ነው የደወልኩለት እና አሁን ስመጣ እንደዚህ ሲያየኝ ይደነግጣል ብዬ አስባለሁ። አይደለም እሱ ሌላ ሰው ሲያየኝ ራሱ ሊደነግጥ የሚችል ነው አለባበሴ እና ዳኒ ያ የድሮ ባሌ ሞቶብኛል እና
ምን ማድረግ እንዳለብኝ አላቅም። ለቅሶ መድረስ አለብን። አሁን ነው የተደወለልኝ ብዬ እነግሯለሁ። ለቅሶ ደግሞ እዚህ አዲስ አበባ ውስጥ አይደለም ከአዲስ አበባ ውጪ ነው እላለሁ። ግዴታ ደግሞ በዚህ ሰዓት መሄድ አለብን። ሰዓቱ መሄድም የለበትም ግን ሰዓት ተሄዷል። በዚህ ሰዓት አይደለም ከአዲስ አበባ መውጣት ከቤትም መውጣት የማይቻልበት ሰዓት ነው። ምክንያቱም 9 ሰዓት አካባቢ ነው እና ከአዲስ አበባ መውጣት አለብን በዚህ ሰዓት ቀብጧት ምናምን ስለተባለ ግቻ እንደምንም አድርጌ አጨናንቀዋለሁ። እየመጣ ነው። የምር ፊቴን መቀየር አለበት። እንዴት ነው ወይ? ምን ሆነሽ ነው ዳኒ? ምንድነው? ተፈጥሮ ነው። እኔ እንጃ ምን ማለት እንዳለብኝ አላውቅም እኮ። ምንድነው እንደዚህ አቻኮልሽኝ? ምንድነው ንገሪኝ ቤቲ። ምን እያለቀሽ እኮ ነው ዳኒ? ምንድነው አንተ ካሜራማን? ምንድነው እንዴ? መሰለሽ እሺ ምንድነው? እሺ በጌታ አሁን ተደውሎልኝ ነበር። እሺ የት ከአንተ ከመደወሌ በፊት ማን የደወለው? ንገሪ ቤቲ፣ አታስጨንቂ በመድኃኒዓለም። እንደዚህ ነው ብዬ መናገር ይከብደኛል እኮ። ምንድነው የተፈጠረው? በዛ ላይ ጥቁር ለብሰሻል። ምንድነው? እሺ ንገሪኝ። እንዴት ነው የምትወደውን ሰው በሞት ማጣት ማለት እንዴት እንደሆነ ላንተ መናገር አልችልም። ምን ማለት ነው ሞት? ማን ነው የሞተው? የድሮ ፍቅረኛዬ። ምን የድሮ ፍቅረኛዬ? ቤቲ በማርያም እያለቀሽ ነው። ተረጋጊ። እንዴት አላለቅስም? እሺ ምንድነው? እንዴት አላለቅስም? ግዴታ ደግሞ መገኘት አለብኝ እዛ። የት? ልጅየው ጋር? አዎ። እሺ ምን ላድርግሽ? በማርያም እያስጨነቅሽ ነው። ወይኔ እንዴት እንደምወደው እኮ በነገርኩት በእናትህ። እሺ ለምን እንደዚህ ትሆኛለሽ? ምን አለበት ለኔ እንኳን ብነግረኝ፣ ሳይሞት በፊት ምን አለበት ለኔ እንኳን በደወለ። እሺ ቤዚ ተረጋጊ። በማርያም እኔ በጣም እያስጨነቅሽ። ተረጋጋለሁ። ለምንድን ነው ተረጋጊ የምትለኝ? እና ካልተረጋጋሽ እኮ እንደዚህ ምን አይጠቅም። ተወኝ ዳኒ። እንዴት እንደምንከባከበኝ ራሱ አንተ አታውቅም እኮ። ኖርማል ነው ቤዚ። በቃ ሞት እኮ ያለበት እንዴ ነው እንዴ? ሞት እኮ ነው። በሞት እኮ ነው ያጣሁት። ወይ መረጋጋት ነው ያለብሽ። እስኪ ዳን ዝም በል በእናትህ። ሰበሰበ ነው በእናትህ። ይሰበሰብ ምን አገባኝ እኔ ስለ ሰው። እንዴ ሞዱን ሰው እኮ ነው ያጣሁት። ገባህ? ሞት በሁሉም ሰው ያለ ነው። በዛ ላይ ደግሞ ቤተሰቦችሽ ፊት ለምን እንደዚህ የምትሆኚ? በቃ አሁን ይዘኸኝ ሂድ በእናትህ ነው። የት ነው የምወስድሽ? ግዴታ አሁን እዛ መገኘት አለብኝ። አንተ ዳኒ አይገባህም። ደግሞ እንደዚህ ለብሰህ ነው እንደ የመጣው? እንደዚህ ነጭ በነጭ ለብሰህ ነው? እኔ ፕሮግራም አለ ስትይኝ ነው እንደዚህ የለበስኩት እኮ ነጭ ለብሼ የመጣሁት። እና ፕሮግራም የቀብር ፕሮግራም ነው። የቀብር ፕሮግራም ላይ እንደዚህ ነጭ በነጭ ለብሰህ ነው የምትሄደው? እኔ ምንም የማውቀው ነገር የለም ቤዚ። በቃ ወይኔ። ኧረ ቤዚ በማርያም ተረጋጊ። እሺ አትጨነቂ። እኔ ሁሉ ነገር አስተካክለዋለሁ። ተረጋጋት። እስኪ ተወኝ። በጣም ወዶ ሰው እኮ ነው ያጣሁት። ሞት በሁሉም ያለ ነው። በቃ ተረጋጊ ቤዚ። አንቺ ጠንከር ማለት ነው ያለብሽ። ወይኔ ዳኒ፣ እሱ መሞት አልነበረበትም እኮ ነው። ማነው በቃ ነው ይሄዳሉ። በቃ ችግር የለውም። መኪና ለኔ ባረጉ በእናትህ። ለምን አንተ ትሞቻለሽ እንዴ? ምን ማለት ነው? እስኪ ተወኝ በእናትህ። እሺ እሄዳለሁ እኔ ችግር የለውም። አሁን እንሂድ። በዚህ ሰዓት መሄድ አለብን። በቃ መኪና አሁን እኮ ሰዓት እኮ እያየሽ ነው አይደል? መሽቷል። መኪና እናገኛለን፣ እንፈልጋለን። እሺ ቀብሩ መቼ ነው? ዳኒ በእናትህ ጠይቀኝ። ተጨነቅክ እንዴ? ነው ራሱ ተጨነቅኩም። እሺ ምን ነው የሞተው ነገር? ወይኔ ምራቁ አንቆት ነው አሉ። ወይኔ አረብጂ እኔ ለምንድን ነው ዝም ብለህ የምታየኝ? የሆነ ነገር እናድርግ። አንቺ ቢያንስ ጌታን ይምሪ። ተረጋጊ። እንዴት ነው መረጋጋት የምችለው? መኪናን ይጠራሉ። ወይኔ በጣም ይወደኝ ነበር። ወይኔ ተወኝ እስኪ። ወይኔ መልኩ፣ ወይኔ ቆንጅና፣ ወይኔ ቁመቱ፣ ወይኔ ያን ሁሉ ቤት ሰፈር ልበላው ነው። ወይኔ በሱ አይን እኮ አንተ ምንድን ነህ? ወይኔ አንተ እኮ ለራስህ መስለህ። ተረጋጊ። መኪና ይጠራሉ። ወይኔ ዳኒ እንደው አይደልኝ እንደው አንተ ሰው የመሰልከኝ አይደለም እኮ። እሺ እኔ እኮ እኔ ከርታታ ምን ልሆንልህ በሱ ቦታ አንተ በሞት። ወይኔ ዳኒ ወይኔ እሱን አላየሁም እኮ። እሱን ብታየው እኮ ዳኒ ወይኔ እኔ አመልኩኝ። እያናደድከኝ ነው። ሳይኩላ በጣም እየዘጋኸኝ ነው። እያስፈራራሽኝ ነው። አልቅስ፣ ልበስና አልቅስ። እስኪ አልቅስለት። እሱን ብታየው እኮ ለአንድ ደቂቃ መቆም አትችልም። እሱ ነው አልባየው እኮ። ወይኔ እኔ ጋር ታተብላ። አልቅስ፣ አልቅስ፣ በደንብ አልቅስ። ወይኔ ዳኒ ወይኔ ያን
ሁሉበት ወይኔ ዳኒ አፈሪ ብላላት ወይኔ ዝም ብለህ አልቅስላት። ስሙን አደረግልሃል። ልትነቀሰው ነው እንደ ስሙን። ወይኔ አቤት አይ ሞት ደግሞ ልብሱን በደንብ ልበሰው ተሸፋፈን። ወይኔ ምራቋን ቆጥ እኮ ነው የሞተው። የኔ ምን አለበት ውሃ በሰጠው። ወይ ምን አለበት አልቅስ በደንብ። ወይኔ የኔ ሸበላ የኔ ጥፍር ዘርጋ ሲል ራሱ ማማሩ ውበቱ እኮ እንዴት እንደሚያምር የኔ መለሎ። አሁን አንተና ፈሪ ነካሃል። እንዴት አሁን ትችያለሽ ወይ አንቺ አፈር? እንዴት ነው የምችለው? ቤት እንዴት ነው የምችለው? ያለሱ እኮ ያንልኝ። በቃ መሄድ አለብን። እስኪ ለሁለት እንልበስ። አንተ እኔ ከርታታ እኔ ሸበላ። ቦታው የት ነው? ቤቱ የት ነው? ቦታው የት ነው? እንዴ አልነገሩኝም እኮ ቦታውን እኮ አልነገሩኝም። እንደዚህ ጨካኞች ወይን እንዴት እንደዚህ ይደረጋል? ወይ ያንተም ጨካኝ ነህ። እንዴት እንደዚህ ነጭ በነጭ ለብሰህ ትመጣለህ? እሺ ለብሰህ ነው ያልሽኝ? አሁን እንደዚህ ይለበሳል? አንተ ዝም በል። ለምን የምታለቅሰው? እንደዛ አልከስ ብለሽ እስከርሙ ደግሞ አምጣ ማለበስ አለግ ያማል እንዴ? የኔ ፍቅረኛ እኮ ነው። አንተ ምን ቤት ነህ? አልከስ ብለሽ ወይስ ታውቃለህ ከዚህ በፊት? ምን ታውቃለሽ? እና እኔ አልቅስ ብለህስ እንዴ? ምን አገባ? እኔ ማልቀስ አልችልም እንዴ? ጭራሽ ያለቅሳል እንዴ? ምን አገባ? ይመለከታል ነው እኮ እንዴ? እኔ ብዬሃለሁ አልቅስ። አሁን አልቅስ ብዬሃለሁ። እሺ ፍቅረኛሽ ሙቶ አይደል? እና እኔ ባለቅስስ አንተ ምን ቤት ነህ? ፍቅረኛ ያው እኮ የኔ ፍቅረኛ እኮ ነው። ይመለከታል። ያው ሰው ልጅ አይደል? ሰባዊ ምን አገባ? ቢሆንስ ያሽቀብጣል እንዴ? እሺ ለምን ማልቀስ አይችልም? እሺ ምን ነር ከሆነ አልሄድም። ምን አገባ? አትሄድም። ብቻዬን ነው የምሄደው። ሰው ብቻውን ማዘን አይችልም እንዴ? ምን አይነት ዘመን ላይ ነን ያለነው? ኧረ ቤዚ እየተቀያየርሽ ነው። አይመለከትም። ሄዳን ፎቶ አንሳኝ። ያምርብኛል እንደዚህ። ቤዚ ለምን እንደምትቀልጂው? ምን አገባ? እኔ ስራ አለኝ። እግዚአብሔር ልሄድ ነው። ስራ አለኝ። ይሄ ወዴት ነው የምትሄደው? ስራ አለኝ። ልሄድ ነው። የምን ስራ? ስራ ትቼ ነው የመጣሁት። ፕሮግራም አትሄድም። ና ፎቶ አንሳኝ። ያምርብኛል አያምርብኝም? ብለሽ ነው የመጣሁት። እንዴት ነው እንደዚህ ለቅሶ ልሄድ ነው? እኔ አይመለከተኝም። ያምርብኛል አያምርብኝም? እኔ ምን አገባኝ? ይፈልግ ሲጀመር አንተ ከኔ ጋር አትሄድም። አልሄድም ነው። አዎ አትሄድም እኮ። እንደዚህ ብሄድ ያምርብኛል ወይስ አያምርብኝም? አላውቅም። ምን ነው ተናደድክ እንዴ? ለምን እንደምናደደ? ፍቅረኛ ይሞታል? አዎ ፍቅረኛ ይሞታ። እኔ ለቅሶ መሄድ ፈለግኩ። አንተ ምን ቤት ነህ? ከኔ ጋር ጭራሽ እዚህ ጋር ይለቅሳል እንዴ? ይመለከታል እኮ። እሺ ለዚህ ነው የጠራሽ? አዎ ምን ነው? ና ምስጋና በኋላ ላይ እሺ፣ በኋላ ላይ እንደርስበታለን። ለካኪ በቃ ቤዚ ምንድነው? ወይ ተናደድክ እንዴ ዳኒ? ኧረ ቤቲ በእናትሽ የሰው መሳቂያ አታርጊኝ። እዚህ ሰው ሁሉ ተሰብስቦ እያየን ነው። ፕራንክ ተደርጋል። በቃ ሰዓት እንትናት ቤቲ ፕራንክ ተደርጋል። በቃ እንዴ ፕራንክ አድርጋለሁ እንዴ? አልችልም ቤቲ አልችልም። ወይ እንዴት ነው? አስለቃሽ ቢሆን ያዋጣኛል። እንዴት ነው አስለቃሽ ቢሆን ያምርብኛል፣ ያዋጣኛል። እንደውም ስራ አጥቻለሁ። ምንድን ነው አስለቃሽ ማለት? ሰውዬው የሞተውስ ይሙታ እንዴ ማለት ያው እዛ ላይ እንዳስለቃሽ ሆኜ ስታስለፈልኝ ነበር። ሞታ ብለሽኝ አይደል? አንተ ግን የምር አስለቃሽ የአስለቃሽ ስራ ብንሰራ ያዋጣናል። አይታችሁታል እና የሁሉ ድራማ ወይ ፕራንክ ተደርገሃል። እኔ አሁን ምንም ልልክ አልችልም። ኧረ አመሰግናለሁ ለትብብር አመሰግናለሁ። እንደዚህ ተጀመረ። የምር ዳኒ በጣም ትለያለህ። ፕሮግራም ጀግና ናት። እኔ ፕሮግራም አለኝ። በቃ ናሽ አጨብጭብልኝ። አይዋ አጨብጭብልሽ። በቃ እችላለሁ። በቃ ቤተሰብ በጣም ተናዷል መሰለኝ። ላረጋጋው። ቻው፣ እወዳችኋለሁ።